بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ወንድምቶቼ ይሄ ሁለተኛው ቪዲዮ ነው። ኢንሻአላህ አዳምጡ እስከ መጨረሻ በየተቆማችኋለሁ ደግሞ ጋብዛችኋለሁ። ነብዩን ሰለላሁ ዐለይሂ ወሰለምን አናፍርባቸውም ለማለት መልስ ለመስጠት የተሰሩ ቪዲዮዎች ላይ ነበር ታሊቅ ያደረኩ ያለሁት። ታዲያ ነብዩን ሰለላሁ ዐለይሂ ወሰለምን አናፍርባቸውም በማለት ጋጋታና በርካታ ግርግሮችን እየሰሩ ነው ያሉት። ያም ደግሞ ነብዩን በሚያስቆጣ መልኩ ነብዩ ሰለላሁ ዐለይሂ ወሰለም የከለከሉትን በመዳፈር ሴቱም ወንዱም ማለት ነው። እንደ ዋነኛ ለጠቆም የመጣሁት ሁለት ነገራቶችን ነው። አንደኛ ነብዩን ሰለላሁ ዐለይሂ ወሰለም አለባበሳቸውን፣ አበላላቸውን፣ አጣጥ ሁሉ ህይወታቸውን በራሳችን ላይ ማሳደር ነው መተግበር ነው። ነብዩን ንግግራቸውን በመፈጸምና የከለከሉት መከልከል ይሄ ነው መሐባ ብለናል። ይሄ ነው በሳቸው አለማፈር። ነገር ግን በአሁን ሰዓት እያየን ያለነው ነብዩ ሰለላሁ ዐለይሂ ወሰለም የሳቸውን ሁሉ ነገር አለባበስም ሆነ አበላልም ሆነ አጠጣጥም ሆነ ሁሉ ነገርን ኋላ ቀረነት ተብሎ የነጮችንና የገርቦችን ዘመናዊነት ተብሎ ተይዞ የነብዩን ሰለላሁ ዐለይሂ ወሰለም ገጸ ባህሪ የሚላበስን ገጽታ የሚይዝን ሰውን ደግሞ ኋላ ቀር ፋራ ተውሂድ ሱናን ያዙ ሽርክና ቢድዓ አራቁ የሚልን ፋራ ኋላ ቀር እያሉ የተሳደቡ ከዛ በነብዩ አላፍርም ይላሉ መጣው። ትክክል አይደለም፣ በፍጹም ትክክል አይደለም ይሄ። ምክንያቱም በነብዩ ማታፍር ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ተከተሉኝ ብለዋል። እነሱም መከተል ነው ማታፍርባቸው ከሆነ የሚታፈርባቸውም አይደሉም ዐለይሂ ሰላቱ ወሰለም። ይሄ አንደኛው ጉዳይ ነው። በነብዩ ሁኔታና የነሱን ገጸ ባህሪ መላበስን ታፍርበታለህ። አለባበስ ጺምህን አሳድገ መሄድ ጥምጣም ለብሰህ ሁኔታዎችን በቃ ሙስሊም ነው። ይሄ የነብዩ ሰለላሁ ዐለይሂ ወሰለም የመሐመድ ዐለይሂ ሰላቱ ወሰለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ነው የሚያሰኝን ገጽታ መላበስን ታፍርበታለህ። ለምን ከተሜነት አይደለም። የእነንትናን ደግሞ ዘፋኞችና የእነንትናን ኳስ ተጫዋቾችን መላበስ ደግሞ ዘመናዊነት ነው። ያ ማነው ነብያችን ያንን ከልክለውናል። የነብዩ ከለከቱን ፈጽማለን። እንዳትመሳሰሉ የተባልናቸውን ሰዎች እንመሳሰላለን። ተመሳሰሉ ተላበሱ የነን ገጸ ባህሪ የተባልነውን ኋላ ቀር እንለዋለን። ከዛም በኋላ ያንን ሰው እንወዳለን አናፍርበትም እናለን። ይሄ ላላብሮ ነገር አንድ። ሁለተኛው እዚህ ቪዲዮ ላይ በርካታ የተሰራው ቪዲዮ ሴቶች ናቸው። የሚያሳዝነው ግን ባለ ትዳር ሆነው ባሎቻቸው ዝም ብለው የለቀቋቸው እነዛ ባል አይደሉም። አልጫዎች የወንድ አልጫዎች ይባላሉ። የወንድ አልጫዎች ይባላሉ። በነገራችን መሃል በጃሂልያ ጊዜ ሚስታቸው የጋለበችውን ፈረስ ያርዱታል እንጂ አይሸጡትም። የቅናት ብዛት ማለት ነው። ዛሬ ግን በሚስቱ መቀመጫና በሚስቱ ሽንጥ፣ በሚስቱ ወገብ፣ በሚስቱ ደረት፣ በሚስቱ የተኳኳለችው አይን ቢጃማና ጅልባብ ኒቃብ እየሸጠች ታስዳድረዋለች። ከዛም በኋላ አላፍርባቸውም በነብዩ ይላል። ኧረ እባክህ እኔ አንተን አፈርኩብህ። ሙስሊሙ ያፍርባል ማለት ትክክለኛ ሙስሊሞች ያፍሩባል በመታደርገው ነገር አሳፋሪ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በእርግጠኝነት ነው የምነግርህ ያፍሩባል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋልና ይሄን ነገር ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት ነው። በተለይ ሴቶች ብቅ ብቅ እያላችሁ እዚህ የጀሃነም ሴቶች መገለጫ ነው። ኒሳኡን ካሲያቱን ዓሪያት ማኢላቱን ሙሚላት رؤوسهن كأسنمة البخت المائلة لا يدخلن الجنة ولا يجدن ريحها ያሏቸው ናቸው። ሚስትየዋ ይሄንን ገጸ ባህሪ ተላብሳ ያየ ባልየው አላፍርባቸውም እያለ ይመጣል እዚህ። ስለዚህ መጀመሪያ ሚስትህን ቆጥባት። ሚስትህን ከካሜራ ላይ ሰብሰብ አድርጋት። እውነት ሙስሊም ነኝ ካልክ፣ እውነት የነብዩ ወዳጅ ነኝ ካልክ ትዕዛዛቸውን ተከተል፣ ክልከላቸውን ራቅ። በነብዩ መንገድና የነብዩን ገጸ ባህሪን ተላበስ። ለተውሂድ ቁም፣ ለሱና ቁም፣ ከቢድዓና ከሽርክ ራቅ። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ማታፍርባቸውና የምትኮራባቸው ተዕተዙ ቢህ ያኒ ይሄን የሚገልጽህ አላህ ቀናቸውን መንገድ ይወፍቀን። ግን የወንዶች አልጫዎች እንጃላችሁ በሴቶች ገንዘብና የሴቶችን ልብስ ያስሸጣቸው በሚስቶቻችሁ ቅርጽ የምትነግዱ እንጃላችሁ። እናንተ ወንድነታችሁ ያጠራጥራል።